ነው ጥያቄ ስለ ፖሊስ እስቲ አብራራልኝ አሁን እኔ በጣም ግራ የገባኝ ነገር ልጆቹ ገደሉ ለማለት ልጅቷ የሞተችው ሰው ቤት ውስጥ ነው መሐመድ ሰው ቤት መሆኑን እኮ አላወቅንም እኛ እነሱ ያሉትን ነው ቆይ ሰቦንቱ እሱንም ላስረዳ ይችላልው እንዴት የሼራ እንደተፈጸመ ሌላ ሰው እንደነገረኝ ማለት ነው ከነሱ ሰው እንደነገረኝ እሱንም እነግራለሁ ቀጥልበት አሁን እንደሰማነው ማለት ነው እንደሰማነው አንድ ሬሳ ተንጠልጥላ ባለችበት ቦታ ላይ መጥቶ ልጅቷ ሳትወርድ ነው እዛው ላይ ባለችበት ይሄ አባዲ ምንድነው የሚባለው ይሄ በኢትዮጵያ አባዲና ነው የሚባለው ይሄ የምርመራ አካላቶች ይመጣሉ ሆስፒታል ይመጣል ፎቶ እዛ ላይ ትነሳለች ካሜራ ትነሳለች የተሰቀለችበት ቦታ ላይ አሁን ቅድም ሲፋን እንደተናገረች እንደነበረው እዚህ አካባቢው የነበሩ ሰዎች ሁሉ በጥርጥር ፓስፖርታቸው ተወስዶ ወደ እስር ቤትም ይሄዳሉ ከዛው ምርመራው ከተደረገ በኋላ ነው ሁሉ ነገር የሚደረገው እዛ ቦታ ላይ ካልሞተች ሬሳዋን ይዘው አምጥተው እዛ ሰቅለዋት ነው እኔ ብዙ በጣም አልገባኝም እንትን ነው ነገሩ ለማንኛውም እኔ ዛሬ ሄዳለሁ ኤምባሲ ሄድና እናንተ ነገራችሁኝን ሰምቻለሁ ኤምባሲ ሄድና ደግሞ ከነሱ ኤምባሲው እንደዚህ እየተባለ ነው ልጅቷን በምን አይነት መንገድ ነው ሬሳዋ ያለምንም በቂ ማስረጃ ወደ ሀገር እንዲገባ የተደረገው ብለን መጠየቅ እንችላለን ግን ያቺ ልጅ ቤተሰብ ከእንደገና ድጋሚ ለማስመርመር በፈለገ ሰዓት እነሱ ያስቆሙበት ምክንያት ነው እኔ በጣም ግራ ያገባኝ እነሱ ቢያስመረምሩ ተመርምራ ቢሆን ኖሮ አዲስ አበባ እኛ ይሄንን ውጤት አንቀበልም ብለን ክስን መሰረት ነበረ እዛ አዲስ አበባ ያለው ሆስፒታል ይሄ የምርመራ ውጤት እኔን አላስተማመነኝም እቺ ልጅ የሞተችበት ምክንያት በዚህ ምክንያት ነው ብሎ ቢጽፍ ኖሮ በጣም አሪፍ ነበር ወላሂ ኦኬ ቴንክ ዩ ፖሊስ ነው የሷን ስልክ ስትጠቀም የነበረውን ስልክ ፖሊስ ነው ይዞ የሚሄደው ወይስ ይሄ ተጠርጣሪዎች ናቸው ይዞ የሚሄዱት ተጠርጣሪ እንዴት የሷ ስልክ ሊገባ ይችላል እሱ አጠገቡ ጋሏት ስልክ ወስዶ ካልሄደ በስተቀር ማንም ሰው ለአንድ ሰው አሳልፎ አይሰጥም ፖሊስ ሄዶ ፖሊስ ነው ያነሳ ነው ራሳቸው ናቸው ያሉት እንግዲህ ለኔ ግልጽ ነው ግን ማረጋገጫ ስለሌለን ምናምን አላችሁ እንጂ ለኔ ግልጽ ነው እነዚህ ልጆች የዚህችን ልጅ ህይወት ማጥፋታቸው ምክንያቱም እነዚህ ሰዎች ህገወጥ ስራ ብዙ ይሰራሉ እህቶቻችን እያስጠፉ ስራ ያሰራሉ ሌላ ነገርም ህጋዊ ያልሆነ ስራ እንደምሰሩ እናቃለን ይሄ ምንም የሚያጠራጥር ነገር የለም ምንም አንድ ነገር እነዚህ ልጆች ናቸው የዚህችን ልጅ ሁለቱ ናቸው የዚህችን ልጅ ህይወት ያጠፉት ማለት ነው ከነዚህ ውጪ ሌላ ማንንም አንጠራጠርም እቺ ልጅ እገባለሁ ብላ እህቷ ተናግራለች በሁለትና በሶስት ቀን ውስጥ ወደ ሀገር ቤት እገባለሁ ስትል ነበር እህቷም ተናግራለች ወደ ሀገር ቤት እገባለሁ የሚል ሰው በየትኛው መንገድ ህይወቱን አያጠፋም የፈለገ ብናደድ ይሄ ነው ሌላ ደግሞ በጣም የደነቀኝ ከዚህ በፊት የሷ ቦይፍሬንድ ነበረ አገር ቤት እያላት ማለት ነው እና ልጁ ሞተ እሷም በተመሳሳይ ቀናቶች ነው የተገደሉት የሞቱት ማለት ነው አገር ቤት ያለው ልጁ ምንድነው የተባለው ከሞተሩ ወርቆ ነው የተባለው እንግዲህ ምን እንደሆነ አይደለም እኔ እሱን አይደለም ያየሁት በጣም የተጠራጠርኩት እንዴት በተመሳሳይ ቀናቶች እነዚህ ሰዎች ህይወታቸው ያልፋሉ ነው እዚህ ውስጥም እኔ ደግሞ ማስተውለው ነገሮች አሉ ሌላ ጊዜ አሁን በቂ መረጃ ስላሌለኝ ሌላ ጊዜ እናገራለሁ ግን ማሚ አንተ የምታደርግልን ኢንፎርሜሽን እንሰጣለን የሷ ፎቶ ሙሉ ስም እንሰጣለን በውስጥ በኩል ኤምባሲ ዛሬ የምትሄድ ከሆነ ኤምባሲን ጠይቅልን ሌሎቹ አገር ቤት እዚህ ስር
እዚህ ኦሮሚያ ፖሊሶች ካላችሁ የህግ ባለሙያ ካላችሁ ይሄንን ጉዳይ እንዴት ነው የምታዩት? እዚህ ስር ካላችሁ አስገባችኋለሁ። 2 ቁጥር ጻፉልኝ። እዚህ ለየት ያለ ሀሳብ ያለው ሰው ቦሮ አንድ እዚህ ላይ አንድ ነገር ለማለት ፈልጋለሁ። ዋንተ ከሰብት ታቆያ ሁሉ ዋንተ ከሙጫ ከነ ቤክሲሳኒ ዋን በፊ ተቀርቃሩ ይወርጉመቴ ሮብ ነው ማዳም ቤት የተገኘች ሞታ ተገኘች ተባለች። ሮብ ነው ወደ ኢትዮጵያ ልትገባ ይሆን። ሮብ ነው ደግሞ ገንዘብ ሄዶ የተቀበለው እነዚህ ተጠርጣሪዎች እና ቅጂ የሆነ ድምጽ እሷን ድምጽ አስመስሎ ልኮባታል ስልኳ ላይ። ምንድነው ቶሎ በላ ቶሎ ድረስልኛ የት ነው የት ደረስ ምናምን ራሴን ሊያጠፋ ነው የሚል ሰው እንደዚህ አይነት ድምጽ እየላከበት እንዴት ነው ገንዘብ ብቻ ተቀብሎ የሚመለሰው? ፕራይቬት ሊገናኛለን አይነት ነገር ነው። ሌላኛው ደግሞ ኤምባሲ የሚጠይቅ ሰው ካለ አሁን ወደ ኤምባሲ ሄዳለሁ ካለ ሁሉም ዶክመንት ይዞ መሄድ አስፈላጊ ነው። ሬሳዋን ላኩልኝ አይደለም እሳቸው ያሉት ከፖሊስ ሪፖርት ጋር እቃዋ ንብረቷ እንዴት ነው የውጭ ጉዳይ ሚኒስትር እሳቸው ያልጠየቁትን ነገር በራሳቸው መንገድ ሊጽፉ ይችላሉ። የኢትዮጵያ ውጭ ጉዳይ ሚኒስትር ኤምባሲስ ከዚህ ግለሰብ ጋር ስልኳን ለምን ተቀበለ? ፓስፖርቷን ለምን ተቀበለ? ሻንጣዋን ለምን ተቀበለ? የኢትዮጵያ ኤምባሲ ለዜጎች ነው የቆመ እንጂ የወንጀለኛው አንድ የሟችን ንብረት ዝም ብሎ እንደ ፖሊስ ለመቀባበል አይደለም። ይሄንን በደንብ አጥብቆ ነው መጠየቅ ያለበት እና ይሄን ለማለት ነው። አመሰግናለሁ። ኦኬ ዳጊ የማመድን ስልክ ቁጥር ላክልኝ ይላል። ኦኬ ሲፋን ጋር ይገናኙ። ከሲፋን ጋር ሲፋን እና መሐመድን ያገናኙ። ማሜ እኔ አሁንም ሁለተኛ ተጨማሪ 2 ሰዎች አሉኝ እዛ እንደዚህ አይነት ህግ ጠበቃ ውስጥ የሚሰሩ ትልቅ ሰዎች ማቃቸው ሰዎች አሉ። ወነ ከነ ወነራት ዲስኑ ሚቲ መረጃ ብራሌናን ቀባን ኦፕራ ከናፉ ወኔ ኩኒ አከሚተ ካሳሙ ቀቡ ማሜሌ ጀረ ለማሳኒስ ሲፋን ወንተ ከና ጉያቶ ፖለቲካራ ወኖት ሂዳሜ ሀሳሚ ሰኒን ቦዳ ሰረት ገልገለስ ተይ አይሳን ላይ ዱፋኒ አከማሪ ታሲን ጎዱ እንደኛ ይችላል። በመጨረሻ ደግሞ ማሜ እንደራሴ ሐሳብ መናገር የሚችለው ይሄን ነገር የዚህን ያህል ትንሽ ፕሮሰስ የሚበዛው አይነት ከሆነ የዚህ ልጅ ፋይል ለምሳሌ ሬሳዋ የተመረመረ ቀን ወይ ደግሞ ሬሳዋ ሆስፒታል ገባ እዛ ፋይል ይቀራል። የዚህ ልጅ ስም ፋይል ይቀራል። ያንን መዝገብ ቤት እንደ አዲስ ማየት ይቻላል። ምክንያቱም ቀኑና የልጅቷ ማንነት ስም እስከባታው ከተነገረ አንደኛ ኮምፒውተር እዛ የሚይዘው ነገር ስለሆነ በዚህም ማውጣት ይቻላል እንደ ሐሳብ ነው። እስቲ በሌላውም በውስጥና ወይ አይደለም አሁን እነሱ ያለታ ሬሳዋ ሆስፒታል ሆኖ እያለ ልጅቷ ራሷን አላጠፋችም ደስተኛ ነች የሚል ካለች በኋላ ፈልመቱ ልጅቷን ወረወሯት ተባለ። ትክክል ነው። የዚህ ልጅ ፋይል ሲኖር ውጤቷ እዛ ይገኛል። በእንደዚህ ትክክለኛ ቦን ከዶክተሮቹ ጋር እንደ ሐሳብ ሄዶ ማማከር ይቻላል ለማለት ፈልጌ ነው። ኦኬ እዚህ ላይ የምታሳየው ምንድነው? እሱ ቱሉ ነው። ሲፈን ነኝ። እዚህ ጋር ማሜ የሰማኸኝ ነው መሐመድ። እዚህ ጋር የሚለው የት ነው የሞተችው? አለአይን ይላል። አለአይን እኔ እዚህ ጋር አንድ ጥያቄ ያለኝ እኔ ምሳሌ ያለውት ሙንሽን ከሆነ ሙንሽን ውስጥ እንደዚህ አይነት ቤት ቁጥር እንደዚህ አይነት ፎቅ 3ኛ ፎቅ ላይ 2ኛ ፎቅ ላይ ይባላል። እዛ ዱባይ ላይ ስሙን ምጠቅሰው ከተማውን ብቻ ነው ምጠቅሰው የሞተበት ሰው ወይስ የቤቱ ቁጥር ይጻፋል? ይሄ እንደ አካባቢው ነው። አለአይን ይላል እንጂ ነው እንትሩ አንድ ነገር ግን አረጋሁን ቀደም ወንድሜ እንዳር አትላክም እንደዚህ አይነት ነገር እንደዚህ አይነት አሰራር እንዲህ ስታስበውም አይሆንም። ሮብ ሞታ በዚህ አፋጣኝ ሁኔታ የተላከ ሬሳ እስከምናውቀው ድረስ እዚህ ሀገር ላይ የለም። ሮብ አይደለም የተላከችው፣ ሮብ አይደለም። ሮብ ሞተችው ጁማ መጥቶ ተናገሩ። የዛሬ ሳምንት ነው የትላንት ሳምንት ላኳት። ሳምንት ሳይሞላ ቶሎ ላኳት። ቶሎ ፕሮሰሱን አፋጥ ነው ማለቴ አሁን እሷ ማዳም ቤት ሲፉ አንዴ ሮብ ያልኩ እቺ ልጅ ወደ ሀገር ቤት ፍላይቷ ሮብ ነው እበራለሁ ያለች ትኬት ቆርጣለች። ሮብ ነው ማዳም ቤት ሞታ የተገኘች። ገንዘቡን ሄዶ የተቀበሉት ሮብ ነው። ሁሉም ነገር የሆነው ሮብ ዕለት ነው።
እንግዲህ አንድ ሰው ሀገር ቤት ለመግባት ከሆነ ከማዳም ቤት ምንድን ነው የሚሰራው? ገንዘብ ውስጥ ተቀብሎ እሷ ድምፅ የላኩባት ሮብ ነው። እሷ የሷን ድምፅ አስመስሎ ቶሎ ናና የት ደርሳላ ገንዘቡን ቶሎ ተቀበለኝ፣ ይህንን ስሞት ሬሳዬ ወደ ሀገር ቤት ያስገባበታል ብላ የሚያስጨንቅ ድምፅ ነው የላከችው። ይሄን የተቀበለው ገንዘብ መሞቷን እቺ ልጅ ራሷን ላጠፋ ካወቀ ለምንድን ነው ፖሊስ ያለ? ያ ድምፅ ደግሞ የእሷ ድምፅ ይሄ ራሱ ይሄ በዚህ ብቻ መክሰስ ይቻላል። አንድ ሰው እሞታለሁ ሲል ዝም ብለህ በመተውህ እንዲሞት በመፍቀድህ ነፍስን ማጥፋት ነው። ይሄ ራሱ ክስ ያስመሰረትበታል። ልጅቷ መሞቴ ነው እያለች ፓስፖርት ለኤምባሲ የሰጡ እነሱ ናቸው። ለኤምባሲ ደውሎ እንደሞተች የነገሩት እነሱ ናቸው። ይሄን ማድረግ ያለበት ግን እነሱ ነበረ ወይስ ፖሊስ የሚሰራውን ስራ እንዴት መስራት ቻሉት? አንዳንድ ጊዜ እዚህ ሀገር ላይ ሰው ሲሞት ኢንፎርሜሽን ቀድሞ ወደ ህዝቡ ወደ ሰው ይደርሳል። ወደ ግለሰብ ይደርስና ግለሰብ እዚህ ቦታ ላይ የሆነ ሰው ሞቷል ሄዳችሁ ቼክ አድርጉ ይላሉ። ፖሊሶቹም ከመደወላቸው ለምን ፖሊስ የሚደውለው ከሆስፒታሉ ምርመራ ውጤት በኋላ ልጆቹ ያደርሳል። ፖሊስም እኮ ይነግራቸዋል። ፖሊስ ወዲያው አያቀርብም። ልጅቷ ሆስፒታል እንደተኛች አይደውልም። ምንም ኢንፎርሜሽን የለውማ ውጤቱም ምንም ስለማይኖረው ወዲያው አይደውልም። ግን ግለሰቦች ሆስፒታል እንዳለች አንድ እህታችን እዚህ ሞታ ተኝታለች ብሎ ቀድሞ ሊያስታውቁ ይችላል። ኦኬ ቴንክ ዩ ማሜ። እስቲ ትግስት ነው የሚመስለኝ። እንደዛ አይታየኝም። እንደዛ ማስረጃ ለማጥፋት ቀድማ ያዘጋጀችው ነው የሚመስለኝ እንጂ እንደዛ የሳሩት ስራ ነው እንጂ የበጎነትንና ሞቷን ለማረጋገጥ ለኤምባሲ ለማሳወቅ ዜጋችን ሞቷል ብሎ አይመስለኝም። በጎ አይደሉም። እቺ ልጅ ሞታለሁ ስትል የፈቀደ ሰው መቼም በጎ ነው ብለህ ማሰብ አይቻልም። በቃ ሙቺ ችግር የለውም ብሎ ያለ እኔ እንደዛ ነው የምረዳው። ቴንክ ዩ ትግስት። እስቲ ቀጥይ። ሌላ ሀሳብ ለየት ያለ የህግ ባለሙያ ካላችሁ እዚህ ስር ሁለት ቁጥር ጻፉ። እግዚአብሔር ይመስገን እንኳን በሰላም መጣችሁ። ይሄ ርዕስ በድጋሚ መነሳቱ ደስ ብሎኛል እኔ በበኩሌ። ምክንያቱም ሰሞኑን ብዙ ሚዲያ ላይ አልተነገረም። እዚህ ዱባይ ላይ ተፈጥሮ ይሄ ሁሉ ነገር ተፈጥሮ በደንብ ሰው አላወቀም። አብዛኛው ሰው እንደውም አሁን ገና እያወቀ ነው። ምክንያቱም በኦሮምኛ ስለነበረ የተሰራው ሲነጋገሩትም የነበረው ማለት ነው። እና በተለያየ ቋንቋ አስተላልፉ መረጃው በደንብ መሰማት አለበት። እዚህ ላይ እየሰራችሁ ያላችሁ ልጆችም በርቱ ናቸው ብለን ነው የምናስበው። ሰምተናል። እኔ ኦሮምኛም አማርኛም እችላለሁ። ስለዚህ የኤምባሲዎች እጅ አለበት ብዬ ነው በእኔ በኩል የማስበው ማለት ነው። እና በርቱ። ማወቅ አለብን። ህይወታችን እንዲሁ በቀላሉ እያለፈ ነው እዚህ ሀገር ላይ እና እባካችሁ ድምጽ መሆን አለብን። እስከዛሬ በኦሮምኛ ነበር ሲሰራ የነበረው። ትልልቅ ቤትም ገብታችሁ በአማርኛ እንዲነገር ሰው እንዲያውቅ፣ አብዛኛው ሰው አሁን ገና እያወቀ ነው ያለው እና በደንብ በትክክል መረጃውን የምታውቁ ሰዎች መረጃውን አቅርቡልን ለማለት ፈልጋለሁ። አመሰግናለሁ። ቴንክ ዩ አዳም የምትባለው ላካ እዚህ ስር አይታየም እኮ ስም ላካ አስገባለሁ። ኦኬ ኖ አለ ቦታ አለ። ኦኬ ትግስት እናመሰግናለን። እዚህ ጋር ህገወጥ እያሰራ ነው እያስጠፋቸው በህገወጥ እያሰራቸው ነው። እንደዛ ሲያደርግ የሚሰሩት ደሞዝ በሱ በኩል ነው ብር የሚልኩት። ከፈለገ ይላክላቸዋል፣ ከፈለገ አይልክም። አሁን የዚህች እህታችን ብር የ4 ዓመት ብር እሱ ጋር አለ ወደ 450 ማለት ነው። እንግዲህ ይሄ ከ90 እህቶቻችን ላይ የሚቀበለው ብር ምን ያህል እንደሆነ እዩት። ሌላ ይሄ ልጅ በዚህ ምክንያት ህይወታቸውን ያጡ እህቶቻችን እንዳሉ ነው። እዛ ሆስፒታል የዚህችን እህታችን ሬሳ ሊጠይቁ ሲሄዱ
ሌላ ትግስት የምትባለውም እዛ ሞታ እዛ ሬሳ የሚቀመጥበት ቤት እንዳለ ተነግሮናል ማለት ነው። እስኪ ዱባይ ላይ ህገወጥ እንደዚህ የሚፈጸመውን እንድትነግሩን እንፈልጋለን። በብሔር ሳትለያዩ በሃይማኖት ሳትለያዩ የእህቶቻችን መብት ማስከበር መቻል አለበት። የማንም ዶንቆሮ ያልተማረ ዝም ብሎ እህቶቻችን መግደል የለበትም። ኦኬ እስቲ አደም ቀጥል እስቲ። ኦኬ ያው በመጀመሪያ ቆንጆ ሀሳብ ነበር ያነሳቸው። እኔ እዚህ ልጅ ህይወት ታሪክ መላክም ነበር። አሁን ከእናንተ ላይ ነበር የሰማሁት። እኔ እንደ አጋጣሚ ሆኖ ኤጀንሲ አለኝ። ኤጀንሲ ውስጥ የሚሰራ ሰው ነኝ። አንድ ሰው ሲሄድ ምን ማድረግ አለበት? ወደ ውጭ ሀገር ለመሄድ ምን ማድረግ አለበት? ሲቸገርስ የእሱን ችግር እንዴት ነው ሶልቭ ማድረግ የሚቻለው?